Haacaaluu Hundeessaa heerumuu fi assalaamu alaykum warahmatullahi wabarakaatu. Shama harka fuunee hordoftoota keenya har'ammoo viidiyoo haarawaadhaan walitti deebinee jirra. Warri chaanala kanaaf haarawaa taatan subscribe gochuudhaan. You want to pick it? It is the dapper Rana Dagubati. Hi, good evening. Hello. So your question is, Miss World stands for purpose and character. How do you respond to those who misrepresent what it truly means? Thank you so much for this question. Because as Miss World Ethiopia, I have faced a lot of criticism from my country. A lot of people think Miss World is just another pageant, another beauty contest, but it is more than that. There are so many children and mothers behind me that get so many things from me from standing here. I am the first ever Ethiopian to ever make it this far, and I hold so much pride in it. And I believe making it here is not only for me or for Ethiopia, but for the mothers and children out there, for the kids out there. It is so much more than pageantry and beauty and anything. It is about purpose, and my purpose is to show you that you can do it. Thank you. You've already won our hearts by setting a benchmark for all the Ethiopians. So Akka addunyaatti lammaffaa Afrikaatti immoo tokkoffaa kan taate kun maqaa biyyattiis waamsiteetti. Akkuma kana immoo meeqatu immoo danuutu immoo kan isii ammasii gaanus kan caalanus jiru garuu achi dhaquudhaaf immoo karaa danuu barbaada. Kun immoo yoo irratti hojjetame malee wanti hundinuu mul'achuu hin danda'u. Warri Haacaaluu heerumuuf jedhamaara. የሃጫሉ ባለቤት ፋንቱ ደምሴ ወይንም ኪያ ሃጫሉ ከሞተ ከ5 ዓመት በኋላ አዲስ የፍቅር ህይወት ልትጀምር ነው መባሉ በስፋት እየተዘገበ ይገኛል። በአድናቂዎቹ ልብ ውስጥ ለዘላለም ታትሞ የቆየው ወደፊትም እንደተወደደ የሚኖረው ሃጫሉ ከዚህ ዓለም ከተሰናበተ 5 ዓመታት ሆነውታል። ቤተሰቦቹን ሳይሰናበት ህፃን ልጆቹን ሳይጠግባቸው ወጥቶ የቀረው ሃጫሉ አሟሟቱም እስካሁን ድረስ እንቆቅልሽ እንደሆነ ቀርቷል። እሱን ሳስብ ይጸጽተኛል ትላለች። ሀገሬው በሙሉ የሚሳሳለትን ትልቅ ዘፋኝ አንድ ቀንም አንተ ጀግና ነህ ብዬ ባንደበቴ ተናግሬው አላውቅም። እሱ ጠይቆኝ ያውቃል። በእጅ ያዙት ወርቅ ሆኖብሽ ነው ሲለኝ እኔም አሁንም ትናንትም ለኔ ያው ሃጫሉ ነህ ከዝና ፍቅርህ ይበልጥብኛል እለዋለሁ። ምን አለ አንተ ትችላለህ ጎበዝ ነህ ብዬ በህይወቱ የሚያስደስተውን ምስክርነት ሰጥቼው በነበርም ትላለች። ቢሆንም ግን ብዙዎቻችን አጠገባችን ያለውን ሰው እንደዛ የማለት ልምድም የለንም። ካለፈ በኋላ ልክ እንደ ኪያ የሚያንገበግበን አንድ ታሪክ ይኖረናል። ግን ደግሞ ኪያ ታማኝ ባለቤቱ እንደሆነች እሱንም በማጣቷ በጣሙን እንደተጎዳች ያደባባይ ሚስጥር ነው። ዛሬ ላይ ደግሞ ከሌላ ሰው ፍቅር ይዟታል። አረ እንደውም ልትሞሸር ነው እየተባለ ነው። እንደ አንድ ሰው ህይወቱን እንደሚመራና የመወሰን ኃላፊነት እንዳለው መብቷ ሊሆን ይችላል። አመከነቴ ሲካቲ አመሞ ኤርሙፍ የደማራ ለምንድን ነው ግን አበበ ከፈኔና ሃጫሉ የሰሩት ዘፈን ያልተለቀቀው በሚለው ጉዳይ ላይ ራሱ ምላሽ እንዲሰጠኝ አበበ ከፈኔ እንደገና ጋብዣዋለሁ። ለአቤ ሞቅ አድርጉለት። ጋቤ ወደ መድረኩ ባካ። አቤ የብዙዎች ጥያቄ ነው። ዓርብ ዕለት ይለቀቃል አለን በጂኒና የዩቲዩብ ቻናል። የአንተና ያጫሉ ስራ ሳይለቀቅ ቀረ። ለምንድን ነው አቤን ጠይቅልኝ ስላሉኝ የጠራው? ለምን አልተለቀቀም? እዚህ ጋር ያቃመስ ነው ዘፈን ክሊፑን እንግዲህ ሊለቀቅ ካሚንግ ሱን ፖስተር ምናምን ስለጥፍ ቤተሰቦቹ ኮንታክት አደረጉኝና ያው እነሱ ያው ዘፈኑ እንዳይለቀቅ አይደለም፣ ምክንያቱም ስለኔ ብዙ ነግሯቸዋል እሱ ፍሬንድ እንደሆነ። ግን ኤአይ ነው አይደል እንግዲህ በኤአዩ ጉዳይ ነው። አሁን እሱ ሪል ከሆነ ለኛ ሀዘኑን ያበረታብናል። ብዙ ነው ያወራነው። አረ ለኔ ምን ችግር አለው ማለት እኔ ለሱ መታሰቢያነት ነው እንጂ ምን እሱን አተነው ይል እንዴ ምን ያረክልኛል ምናምን አልኩኝና ችግር የለውም እኔ እንደውም አለቀውም ከነገባው ምናምን አልኳቸው። ያው አሁን በቃ ክሊፑ አይለቀቅ
ክሊፑ ሙዚቃውም አይለቀቅም። ያው የሄደው ሄዷል ማለት ነው። እሱን ወደ ኋላ መሳብ ምክንያቱም በአንድ ሳምንት ብቻ ወደ 40 ነው 50 ሺህ ሰው ነው አልመድክ 80 ሺህ ሰው ምናምን አሉ። ዋው አጬ ያው ተወዳጅ ስለሆነ በጣም ነው የሚገርመው። ስለዚህ ለጥያቄያችሁ በቂ መልስ የሰጠ ይመስለኛል። አይለቀቅም። የቤተሰብ የሚበልጥ የለም። አዘኑም እነሱ ላይ ነው በረታው። እኛ ብናዝንም ሁሌ እነሱ ናቸው። በነገራችን ላይ ለብዙ ድምፃያን አጫሉ ዜማ በመስጠትም በመግባትም ብዙዎች ጋር ድምፁ አለና እነዛ ዘፈኖች ከመለቀቃቸው በፊት ብታናግሩን ብለዋል። ይሄም ስራ እንግዲህ ለቅምሻ የተለቀቀው እዚሁ ላይ ያበቃና ኤአዩ ሙሉ ዘፈኑም አይለቀቅም። ምክንያቱም የቤተሰብ ፍላጎት መሟላት ስላለበት አሁን በቂ መልስ ያገኛችሁ ይመስለኛል አይደል? ከአውዲዮ ጋር ችግር የለም። ኤአዩ ነው። ኤአዩ እሱን በምስል ማየት ስፔሻሊ ለልጆቹ ነው ያለኝ ሲሳይ። ለልጆቹ በጣም አሪፍ አይሆንም ምን አሉ። በቃ ከነሱ በላይ የለም። ወሳኔው ፋይናል ዲስቲኔሽኑ የነሱ ነው። የሮ ሙዚቃን ሳገዲፈም ያዶረሜ ማቲ ትረቄውማ ይጆሌ ሰነቲ fakkeessanii AI'dhaan yaaddoo uume jedhanii kilippii inni sila hojjetanii turan duraan gadhiisu jennaan maatiin immoo gadhiisin jedhanii. Ilmaan kiyya miidiyaa irratti naan fidina Oromoo irratti jedhanii boo'u isa qofa miti. An ጓደኛ isaa dawwalee fi ittiin haasa'in jira Ameerikaa jechuudha. Amma በጣም ገረመኝ እሱ ሚዲያ ላይ ሳየው ማለት ነው። ቆይ አረፋት ወይት አረፋቲን የማን ልጅ ነው እሱ? የማን ልጅ? ኢልማ ከድር መርቱቲካ አርቲስት ከድር መርቱ ነው እና ኧረ ከፍ ብለናል ዝቅ ብለናል። አባቴ አታውቅም እንዴ? አከሲ ወጅኒና ታርታ ማሚዬ አንበር ያን ወላሂ ላዝም ወላሂ ኢማና ጀዴ ኦሮሞቲ ቦይ ኢማና ጀዴ ወላሂ ላዚም አረፋት Abbaanki yakajee waan jennu beektaa mucaa kiyya namoonni mucaa kiyya miidiyaa irratti baastan ijoollee kiyya miidiyaa irratti baastan yoo ijoollee kiyya waan takka ta'anii seeraan isin gaafadhaa jee miti ijoollee kiyya miidiyaa irratti hin baasinaa jee kana bira ani ilma isaatii ijoollee isaatiin hin jenne ijoollee isaatiin miidiyaa irratti hin bahinaa odoon ta'in kajee miidiyaa irratti hin baasinaa jee namootaan jee si galee nuni miti. Sanuma Arafat sanuma bar ijoollee kiyya miidiyaa irratti ilma kiyya miidiyaa irratti hin baasinaa jechuun akkati miidiyaa irratti baatu Kadir martuu hin barbaadu. Maaliif inni ofittu achitti pirezidaantii maamee simaanyi dubartiidhaan dhaggeeffadhaa indee waan hin dhageen dubbadhaa. Rakkinni tokko sirra ga'uu danda'a. Kanaafuu abbaa keetiifis Oromoodhaafis miidhaadha miidiyaa irraa amma inni tasgabbaa'ee amma inni fayyaan isaa deebi'uufitti miidiyaa irraa dhiifama naa godhe Arafaati. Wallaahi Oromoon baay'ee na jalatti barreessaa jiru kunoo miseejiidhaan illee koomentii. Ana fakkeenyaaf waa'ee Oromootii miti barbaachatan waa'ee abbaa kiyyaa fi abbaan kiyya ana hayyamsiisin tiktuu banii kanaan durallee baniitiin daa'imaan ture gaafas na dhorkee cufe si galee. Amarraa eeyyamsiitiin bane. Ati kadiriin eeyyamsiisteetu kanatti laayivii dhufte amma. Dhiisi bilbileetiin gaafadhaa. Arafaat bilbileetiin gaafadha. Ara naaf bilbilaa biyyi wallahi. Ayyee akkas ta'an waan koon qabu abbaatu Arafaat na beektaan? Qoyski na beektaan? Eenyu pirezidaant? Laayivii irratti. Garuu hedduu reefan argaa jiraama. ኦኬ አላየውም ብላክ ስታር ወላሂ አላየውም ይጻፍኩልህ ነበር። እኔ አላየውም ነበር ማለት ልብ አላልኩም። እኔ ጀስት በቃ እንደዚህ ጩጬዎች ጋር መጫወት ደስ ይለኛል። ጨዋታ ንግግር ራሱ ደስ ይለኛል እና ለዚህ ብያለሁ። ኦኬ ሶሪ እኔ ፈመሽ ፈለኩት ያና ነው። ኦኬ አትል ማህዩቲ اوكي تيشنن تيلمو اسانمو ونا اساترت ابشرا يفاتني انما انت ديجچون دسمت تولشي هاي ابشرا هاي وانسر داوان سرتي اسيني هاي ኢትዮጵያ ጅራታ
Finfinnee ertamoo? Ayito Oromiyaa keessa jira. Ingaafatiin bakka amaamee kalaas maamiyyee waan isin jedheef hin qabaa sittiin himaa bilbilee keessaan ishee ingaafatiniin axxayyiqoo የት እንዳለ አጠይቀው አንቺ ምን ሻል አንቺ ምን ነው ልጁን እንትን አረግሽው ጫረሰበትሽኝ እንዴ አንቺ ያው ማዳኒ መጥያ አድራ አቦይ በቃ ጀረቺ ከከናብሎ ነው ተከናነው ደፊኒሽ እነዚህ ምን ታውቃለ ጭንቅላት ይበላል ምንድነው ግን ታስጨንቅኝ አንቺ አይደለም አንተ ሚዲያ ላይ መውጣት የለም አዎ ተረጋጊ አንዴ አታስጨንቅኝ ምን ታስጨንቂዋለሽ የንጉስ ልጅ ነው በቃ ይሄ በጣም የተከበረ ልጅ ነው ከቻልሽ መንከባከብ ነው ወጥተሽ ሰው ፊት ለፊት አንቺም እኮ እየተቸሹ ነው ምን ተቀምሽ ማን ምን እኔ እኮ ፕሬዝዳንት ማመን ምክር ማለት ምክር ላይቭ ላይ ስላየሽው ነው መጀመሪያ ተመክሪው በውስጥ ደውለሽ አላውቀውም ዛሬ ነው ያየሁት እኮ እኔ ሚዲያ ላይ ሲወጣራስ ብራዘር ቡታ ወጣ ባይ እነዚህ ነው ቦልካቸው እሺ ነሞተ ከና ቦልክ ናና ጭንቅልኩ እንደዚህ አይደለም የሚመለሰው እንደውም ከቻልኩ አምጥቼ አብሬው ቀማለሁ ያራዳልኝ እኛ እንደዚህ አይነቱ ነው የምንፈልገው አምባስና ጀሬ ድሬ እንሞ ናምባስና ጀሬ ማለ አናን ሂምባይ እናን እንጀኔ ሚዲያ ባይጅራ ገሩሞ ሲሉማ ጀልቀባ አስረታ ሶ ሲንዱራ አስረቲ ጋፈቲ ሲልኪ ኬሶቲ እንደወልቴ አኮ ዮ ጃላላ ወኪን ኢሰ ጃላቹዳፍ ገቲ ኢሰ ጃላቱፍ ሙ ኢልሞ ሰና ከኒ ሚዳምኒ ወበርባዴ ኬሱራን dawwalte gaafatti haasofsiisuudha malee isiin iyyuu himaattee manni kun ani iyyuu duraan hin beeku jedhee viidiyoon har'aaf qabadhee dhufe kana fakkaata haga kabiraatee walitti deebinutti baay'ee nagaan naaf ta'u.